ሰላም ሰላም እንዴት ናችሁ? የውድ የዩቲዩብ ቤተሰቦቼ እኔ ደህና ነኝ። እናንተ እንዴት ናችሁ? ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ያላችሁ ቤተሰቦቼ ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁልኝ አበረታቱኝ። ዛሬ ይዤላችሁ የመጣሁት ደግሞ የማዳም ቤት ስራ ልዩነትና የውጪ ላይ ያለውን ነገር ነው። ትንሽ ነገር ላካፍላችሁ፣ ወደፊትም ደግሞ ማካፍላችሁ ይሆናል እና ዛሬ ምንድነው እሱ ማዳም ቤት ስትሰሩና ውጪ ላይ ስትሰሩ አንድ አይደለም ማለት ነው። ማዳም ቤት ስትሰሩ ላይክ አሁን እኔ በራሴ የተረዳሁትን ነገር ነው የምነግራችሁ ማለት ነው። በራሴ ላይ ያወቅኩት ነገር ማለት ነው። አሁን እዛ ስሰራ ማዳም ቤት ስሰራ ራስ መጠበቅ ላይ አይምሮ በቃ ድፍን እንደማለት እንደዛ ነው የተረዳሁት አሁን እኔ ከወጣው በኋላ ማለት ነው። አይምሮ እንደተደፈነ ማለት ነው። ምክንያቱም መደፈን ማለት እኛ አይታወቅብንም ያው ተደፍነናል እንደማለት ሳይሆን ላይክ ወደ ውጪ ስትወጡም ደግሞ ከብዙ ጋር ሰዎች ጋር ስትገናኙ ከሰዎች ጋር ስታወሩ ራሳችሁን መጠበቅ ስትጀምሩ ለካ ህይወት እንደዚህ ነው ወይ እኔ እዛ ስኖር የነበርኩት ለካ በቃ የተደፈነ ነገር ውስጥ ነበርኩ እንዴ ብላችሁ እንድታስቡ ነው የሚያደርገው። አንድ ልዩነቱ ይሄ ነው። ራስን መጠበቅ ላይ አንዳንድ ነገር ማወቅ ላይ እና ይሄ ልዩነት አለውና ይሄ የደሞዝ ብር ጉዳይ ግን ደሞዙ የተወሰነ ከፍ ብሎ ብትቀጠሩ ብዙ ያናክል ብዙ ብር አይደለም ወይም ካምፓኒው ምግብ ችላችሁ ቤት ችላችሁ የሆነ ትንሽ ደሞዝ ቢሰጣችሁ ነው። ግን ማዳም ቤት ሆናችሁ ግን ምግብ ከዛ ነው። አንዳንድ ቤት ደግሞ ሁሉን የሚያስፈልጋችሁ አሁን ለሴቶች ሞዴስ ቅባት ምናምን የሚያስፈልግ የስራ ልብስ ምናምን ይገዛሉ። የማይገዙም እንዳለ ሆኖ ማለት ነው። እና ግን ውጪ ላይ ስትሆኑ በእያንዳንዱ ነገር ለራሳችሁ ነው የምትገዙበትን ስራ ላይ ከተቀጠራችሁ ማለት ነው። እና ልዩነቱ ያው ስራውን ውላችሁ ማታ ወደ ቤት ስትገቡ የአይምሮ እረፍት አለ ማለት ነው። ደክማችሁ ስትገቡ በቃ የራሳችሁ ማንም ይጠራኛል ብላችሁ አታስቡትም። ያ እረፍቱ ያ ነገር እረፍት የአይምሮ እረፍት ይሰጣል ማለት ነው። ያ ነገር ልዩነት አለውና አሁን ማዳም ቤት ሰርተን ገብተን ታጥበን ፋይ ስንል ራሱ ወይ ልጆቻችሁ ሊጠሩን ይችላሉ ወይ ሰዎቹ ብቻ የሆነ ነገር ይጠሩናል ማለት ነው። የዛኔ ደግሞ እኛ ተናደን እንነሳለን። ግን እንደዚህ ውጪ ሲሰሩ ደግሞ ያ ነገር የለም፣ ነፃነት አለ ማለት ነው። ያ ነፃነት አለ። በራስን ወጥቶ መግባት ምን እንደሚያስፈልገን ሁላ እናውቃለን ማለት ነው። አሁን ማዳም ቤት ስትሆኑ ራሱ በየጊዜው ምን እንደሚያስፈልገን ራሱ አናቅም ማለት ነው። ሰርተን ወደ ሀገራችን መላክ፣ ሰርተን ቤተሰብ ብቻ መርዳት፣ ሰርተን የሆነ ነገር ብቻ ነው እና ውጪ ላይ ሲኮን ደግሞ ወጪውም እንደዛ ነው። በአንድ በኩል ራስን ታገኛላችሁ። ራስን ማግኘት፣ ራስን መጠበቅ፣ ከተለያየ ሰው ጋር መተዋወቅ እንትን ይላል ማለት ነው። ልዩነቱ ይሄ ነው ማለት ነው በአንድ በኩል ማለት ነው። ግን በተረፈ ይሄ ማዳም ቤት ስትሆኑ ብር የምንቆጥብም አለን ብር ለመቆጠብም ይሆናል ነው ብዬ ነው የማስበው ማለት ነው። ግን ውጪ ላይ ስትሆኑ ብር ለመቆጠብ እንደ ማዳም ቤት አይሆንም ማለት ነው። ምክንያቱም የምትለብሱትን መልበስም አለ፣ በራስሽ ነው የምትለብሺው፣ ጫማ፣ ልብስ ሁሉ ነገር ማለት ነው እንደየራስ ነው። ለነገሩ ይሄ ነገር ለማድረግ ያው ራስሽን አንቺ በምትጠብቂው ነገር ነው በትንሹም ቢሆን ራስሽን በትንሹ አድርገሽ ነው መስራት ያለብሽ መግዛትም ያለብሽና ግን ዋናው ነገር ምንድነው የአይምሮ እረፍት አለው እላችኋለሁ። እና ከማዳም ቤት ወጥቶ ወይ ሱቅ ላይ ሽያጭ ላይ የሆነ ነገር ለመስራት ድካሙ ያው ነው። በጣም ነው። ስልክ መጠቀም የማይቻልበት ስራ አለ። ምንም ስልካችሁ ሳታዩ በተለይ ሞል ሴልስ ላይ የሚሰሩ ወይ ስልካቸው የሚያስቀምጡ ሲገቡ ስራ ሲገቡ አስቀምጠው የሚገቡና ሲወጡ የሚወስዱ አሉ። እንደዛ አጋጣሚ አይነት አለ። ቀኑን ሙሉ ሳትጠቀሙ የምትሉበት ወይ የምሳ ሰዓት ብቻ የምትጠቀሙበት ሰዓት አለ። እንደዚህ አይነትም አለ። ግን ማዳም ቤት ሆነን ሁላችንም ሳይሆን በብዛት አሁን ላይ ማዳም ቤት ሆነን ስልክ መጠቀም እንችላለን እና
ውጪ መስራትና የማዳም ቤት መስራት ልዩነት ይሄ ነው ማለት የአይምሮ እረፍት አለው። ልዩነቱ ይሄ ነው፣ የአይምሮ እረፍት አለው። ግን ድካሙ ያው ነው። በቃ ምንድነው ድካሙ ያው ነው። ግን ሰርተሽ ስትገቢ የአይምሮ እረፍት አለ፣ ራስን መጠበቅ አለ። ያ ነው ልዩነቱና ምን እንደሚያስፈልግሽን ታውቂያለሽ ወይ? የሆነ ነገር ለማድረግ ስታስቢ ራሱ ውጪ ላይ ስትሆኚና ማዳም ቤት ስትሆኚ አንድ አይደለም። ያ ነገር ልዩነት አለው እንጂ ድካሙ አንድ ነው። ቆሞ መዋል አለ፣ የማትቀመጡበት ስራ አለ እና ውጪ ለመውጣት የምትፈልጉት ይሄንን አውቃችሁ መውጣት፣ ደግሞ ወደ ሀገር ሰርታችሁ መግባት የምትፈልጉት እዛው ማዳም ቤት ሆናችሁ ሰርታችሁ ወደ ሀገር መግባት ነው እናላችኋለሁ። ወደፊት ደግሞ እንድሰራላችሁ ከፈለጋችሁ የውጪው በእያንዳንዱ ነገሩ እሰራላችኋለሁ። እኔም ገና አዲስ ነኝ። ከማዳም ቤት ሙቭ ካረኩኝ ያለውን ነገር ደግሞ ያለው ነገር እነግራችኋለሁ፣ ቪዲዮ ሰራላችኋለሁ። እና ሰላም ሁኑ። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮሜንት አድርጉልኝ።